ዋሊያዎቹ አዲስ አለቃ መሾማቸውን የኢትዮጵያ እግር ኳስ ፌዴሬሽን ቅዳሜ ዕለት ከምሽቱ 5 ሰዓት ላይ አስታውቋል። ሰዓቱ ትንሽ አጠያያቂ ነው። አዎ ዜና ነው። ለሊት የሚነገረው መርዶ ነው ብዬ ነው ማስበውና ዜናው 5 ሰዓት ነው የሰማነው ፌዴሬሽኑ ፌስቡክ ገጽ ላይ። ይሄ ዜና ምናልባት በርካቶቻችን ያልጠበቅነው ነው። ምናልባት አሰልጣኝ ዮሐንስ ሳሌ ካላቸው ልምድ አንፃር በኢትዮጵያ እግር ኳስ ላይ ከዛሬ 11 ዓመት በፊት የብሔራዊ ቡድን አሰልጣኝ ነበሩ 2007 ዓ.ም። ከዛ በኋላ አሰልጣኝ ዮሐንስ ሳሌ በተለያዩ ክለቦች ላይ ነበሩ። ውጤታማ ነበሩ አልነበሩ ተመልካች የሚያውቃቸው ጊዜያቶች አሉ። እነ ሀዲያ ሆሳዕና፣ መቻል፣ ወልዋሎ አይነት ክለቦችን አሰልጥነዋል። ፋሲል ዘንድሮ ያለፉትን 13 ጌሞች ላይ ሰበሰቡት ነጥብ አለ። ይሄ ብቻ ወይስ ሌላ ምክንያት አለ? አሰልጣኙን ወደ ብሔራዊ ቡድን ጥሪ የደረሳቸው ከአሰልጣኙ ጋር ወደ ብሔራዊ ቡድን ምልመላ ወይም ደግሞ እጩ ውስጥ ሆነው የቀረቡት የአሰልጣኙ ውበቱ አባተና አሰልጣኝ በጸሎት ሉሰገድ ናቸው። አሰልጣኝ በጸሎት ሉሰገድ ወጣት አሰልጣኝ 2016 የኢትዮጵያ ፕሪሚየር ሊግ ከኢትዮጵያ ንግድ ባንክ ጋር ሻምፒዮን መሆኑ ይታወሳል። ውበቱ አባተ ባለፈው ዓመት ከፋሲል ከነማ ጋር ያልተሳካ ቆይታ ካደረጉ በኋላ ላይቤሪያ አምርተው ነበር። ላይቤሪያ ላይ ምክንያቱ ባልተገለጸ ሁኔታ ተለያይተው አሁን ደግሞ በደቡብ ሱዳን ሊግ ላይ ይገኛሉ። ለ3 ዓመት ፈርመዋል። እጩ ውስጥ ነበሩ። በአጠቃላይ የመጨረሻ ግን አሰልጣኝ ዮሐንስ ሳሌ አሸናፊ ሆኗል። አሰልጣኝ ዮሐንስ ሳሌና የኢትዮጵያ ብሔራዊ ቡድን ዳግም ተገናኝተዋል። ምን ይመጣል የሚለውም በቀጣይ የምንጠብቅ ይሆናል። ሁለተኛ ዙር ደርሰዋቸዋል የሚሉ አንዳንድ ኮሜንቶች እያየን እንገኛለን። እኔ ግን ምን ተጠብቆ ነበር? ኢትዮጵያ ውስጥ ካሉ አሰልጣኞች ምን ተጠብቆ ነበር? ከዮሐንስ ሳሌ እንትና ቢመጣስ ምን ይጠበቃል የሚለው ላይ በደንብ መወራት ያለበት ብዬ ማስበው። ምናልባት ግን ማን ቢመጣ ምን ይመጣል የሚለው ነገር እንደተጠበቀው ነው። የዮሐንስ ሳሌ ስንብት ይታወሳል። ከዛሬ 10 ዓመት በፊት ነው ከብሔራዊ ቡድኑ የተሰናበተውና ከዛ አንፃር ድጋሚ እድል መሰጠቱ ነው የሚያስደንቀው። አሰልጣኞች በተለያዩ ብሔራዊ ቡድን በተለያዩ ክለባት ድጋሚ መጥተው ሊያሰለጥኑ ይችላሉ። ነገር ግን ከክለቡ ሊሆን ይችላል ከብሔራዊ ቡድኑ የተለያዩበት መንገድ ወሳኝነት አለው ብዬ አስባለሁ። ዮሐንስ ሳሌ ከኢትዮጵያ ብሔራዊ ቡድን በተሰናበተ ሰዓት ላይ ውጤታማ አሰልጣኝ ሆኖ አልነበረም የተሰናበተው። ከዚህ አንፃር በምንመለከትበት ሰዓት ላይ ድጋሚ የብሔራዊ ቡድን እድል መሰጠቱ በብዙ መልኩ አጠያያቂ ነው። ምን ተጠብቆ ነው ለሚለው ማለት ነው። ምናልባት አዲስ ፊት ቢሆን እስቲ እንሞክረው አይነት ነገር ልንል እንችል ይሆናል። ዮሐንስ ሳሌ አሁን ሲሰጠው ግን ምንድነው መስፈርቱ ድጋሚ ሊሰጠው? ዮሐንስ ሳሌ ከመቻል ጋር የተሰናበተበትን ምክንያት እናስታውሳለን። ከወልዋሎ አዲግራት ዩኒቨርሲቲ ጋር ምንም እንኳን በትግራይ ጦርነት ሰዓት ላይ ቢሆንም ከክለቡ ጋር እየተለያየው ከሀዲያ ሆሳዕና ጋርም 5 ሳምንታትን መርቶ በኋላ ነበር የተሰናበተው። ከፋሲል ከነማ ጋር ያለው የዘንድሮ ውጤት ይሁን ለብሔራዊ ቡድን እጩ ያደረገው የሚለው ያጠይቃል። አሰልጣኝ ያሬድ ገመቹ አይሻልም ነበር ወይ በውጤት ከሆነስ የሚለው ደግሞ ሌላ ጥያቄ ሆኖ ይቀመጣል። ዮሐንስ ሳሌ ከዛሬ 11 ዓመት በፊት ብሔራዊ ቡድኑን ተረክቦ 24 ጨዋታዎችን ማድረግ ችሏል። በ10 ጨዋታዎች ተሸንፏል። የኢትዮጵያ ብሔራዊ ቡድን 8 ጨዋታዎችን አቻ ተለያይቷል። 6 ጨዋታዎችን ደግሞ ማሸነፍ ችሏል። ይሄ ጥሩ ስታት ነው ብዬ አላስብም። የዛሬ 10 ዓመት የነበረው ውጤት ከማንሳት በላይ አሁን ቅድም የጠቀስካቸው በክለቦች የነበረው ውጤታማነት ምን ያክል አሁን አሰልጣኞች ወይም ደግሞ ባለሙያዎች የዛሬ 10 ዓመት ከነበራቸው ራሳቸውን አሻሽለው በጥሩ ሊገኙ ይችላሉ አሁን ላይ ባላቸው ቁመና። ግን ላለፉት ዓመታትስ በክለቦች ምን አይነት ውጤታማ አሰልጣኝ ነበሩ የሚለው ደግሞ በደንብ መታየት ያለበት ጉዳይ ይመስለኛል። በሀገሪቷ ካሉ አሰልጣኞች ውስጥ ቀዳሚ ሆነ ስትመጣ ምን ያክል ውጤታማ ዓመት አሳልፈዋል ላለፉት 2-3 ዓመታት የሚለው በደንብ መገምገም አለበት ብዬ አስባለሁ። እንደኔ ፍላጎትና ምኞት ቢሆን ምናልባት ደግሞ እድሉ ቢሰጠኝ ኢንስትራክተር አብርሃም መብራቱ እንደዚህ አይነት እድሎች ቢሰጣቸው የተሰናበቱበትን መንገድ ልክ ስላልነበረ ማለት ነው። እንደዚህ አይነት እድሎች ቢሰጡ የተሻለ ነበር። 1 ዓመት በኢትዮጵያ ብሔራዊ ቡድን ቆይታ ያደረገው አሰልጣኝ ዮሐንስ ሳሌ የቀጣዩ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሆኑ ተረጋግጧል። ሰዓት ይገድበናል። ሰዓት ገድበንም በርካታ ርዕሰ ጉዳዮችን ማንሳት እንችል ነበር። በተለይ ደግሞ ዛሬ ስለተጠናቀቀው 13ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንዲሁም 16 ውስጥ ስለሚገኘው የአፍሪካ ዋንጫ ማንሳት እንችል ነበረ። ሰዓት ገደበን። ካለን ሰዓት አንፃር የዛሬ መሰናዷችንን በዚህ እናብቃ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ስፖርታዊ መሰናዷችን ሀዲያ ስፖርት የዚህ ሳምንቱ ይሄን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ፣ በዜና ሰዓት ዘሪቱ ኤልያስ ከእናንተ ጋር ቆይታ አደረግን። ከመላው የስቱዲዮ ባለሙያዎች ጋር በመሆን እስከ ሳምንት መልካም ጊዜ እየተመኘን ተሰናበትናችሁ።